ኢንፊኒቲ ምልክቱ ከየት መጣ? እሱም ዛሬ የምናየው ይሆናል። የእንግሊዛዊ ማትማቲሽያን ጆን ዋሊስ በ1655 እንደ ነጮቹ አቆጣጠር ማለት ነው ይህን ምልክት ፈጠረ። እስኪ ስለ ምልክቱ ከማውራታችን በፊት ኢንፊኒቲ ምንድን ነው የሚለውን እናይ። ኢንፊኒቲ የሚለው ቃል የመጣው ከላቲን ቃል ኢንፊኒቲያስ ነው። ትርጉሙም መጨረሻ የሌለው ወይም ወሰን አልባ እንደማለት ነው። የተገኘው ከሁለት ቃላት ጥምር ነው። የመጀመሪያው የቅድመ ቅጥያ ኢን፣ ይሄ ማለት ኖት ወይንም በአማርኛው አል የሚለውን አፍራሽ ቅጥያ አፍራሽ ትርጉም የሚይዝ ሲሆን ሁለተኛው ደግሞ ዋናው ቃል ፊኒስ ነው። ኢንድ ወይንም በአማርኛው ወሰን ከሚሉት የተሰራ ነው ማለት ነው። ኢንፊኒቲ በቀላሉ ለመረዳት ይህን እንመልከት። አንድ ሲካፈል አንድ ነው። አንድ ሲካፈል ለ0.1 10፣ አንድ ሲካፈል ለ0.0001 10 ሺህ ነው። ስለዚህ የታችኛውን ቁጥር እያሳነስን በሄድን መጠን የምናገኘው ውጤት እያደገ ይሄዳል ማለት ነው። የታችኛው ቁጥር ወደ 0 በተጠጋ መጠን የምናገኘው ውጤት እጅግ በጣም ትልቅ ቁጥር ይሆናል። ያን ቁጥር ኢንፊኒቲ እንለዋለን። ለሱም ምልክት ይሆን ዘንድ ጆን የሰራልን ይሄን። ስለዚህ እሱ ከየት መጣ የሚለውን እናያለን። የምልክቱ መነሻ ኦሮቦሮስ ነው። ኦሮቦሮስ ማለት በባዕድ አምልኮና በፍልስፍና የህይወት ውደትና ዘላለማዊነት ተደርጎ የሚወሰድ ነው። የጥንታዊ ግብጽ፣ የጥንታዊ ግሪክና የኖስቲክ ሚስጥራዊ ምልክት ነው። የምልክቱ መገኛ ጥንታዊት ግብጽ ነች። ምልክቱ የተገኘውም በመቃብር ውስጥ በተገኘ ጥንታዊ መጽሐፍ ነው። የግብጽ የፀሐይ አምላክ ራ በየምሽቱ በሙታን ዓለም ውስጥ ሲጓዝ የሚጠብቀውን መህን የተባለውን ጠባቂ እባብ ይወክላል። እባቡ የፀሐዩን አምላክ በመጠቅለል ከክፋት ይጠብቀዋል ብለው ያምናሉ። ከዛም የስሙና የፍልስፍናው ባለቤት ጥንታዊት ግሪክ ነች። ስሙ የግሪክ ሲሆን ትርጉሙም ጭራውን የሚበላ እንደማለት። ግሪኮች ወደ ፍልስፍና ቀየሩት። የዘላለም ዑደትና የአልኬሚ ፍልስፍና የሚሉትን መጥቀስ እንችላለን። ከዛም የኖስቲክ ሚስጥር አለበት። ኖስቲክ ማለት ክርስትናን ከፍልስፍና ጋር የቀላቀሉ ቡድኖች ናቸው። ለእባቡ ፍጹም የተለየ ትርጉም ሰጡት። ዘፍጥረት ላይ እንዳለው መጥፎ ትርጉም ሳይሆን የእውቀት ምንጭና የሁሉም ነገር መነሻ ብርሃን አድርገው ሳሉት። እባቡ ቆዳውን እየገፈፈ አዲስ ህይወት የሚጀምር መስሎ ስለሚታይ ጥንታውያን የህይወትን መታደስ የጊዜን አለመቆም ለመግለጽ ምልክቱን ጭራውን የሚበላ እባብ አደረጉት። ስለዚህ በ1655 ጆን የፈጠረው ምልክት ከዚህ የተነሳ ነው። በወቅቱ የነበሩ የሂሳብ ሊቃውንት በአልኬሚና በጥንታዊ ፍልስፍናዎች ይመረኩ ስለነበር የኦሮቦሮስን ምልክት ወደ ሂሳብ ቀይሮ ዛሬ ኢንፊኒቲ ለምንለው ዘመናዊ ሂሳብ ምልክት እንዲሆን አድርጓል ማለት ነው።